መንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አረፈዳችሁ? አሜን። እግዚአብሔር አምላካችን ስም የተመሰገነ ይሁን። እንኳን ለዐቢይ ጾም 8ኛው ሳምንት በሰላም አደረሳችሁ። ሆሳዕና 8ኛው የዐቢይ ጾም ሳምንት ሲሆን የሰሙነ ሕማማት መጀመሪያ ነው። ሆሳዕና ስያሜው በማቴዎስ ወንጌል ምዕራፍ 21 ቁጥር 9 ከሚገኘው ትምህርት የተወሰደ ሲሆን ትርጉሙም መድኃኒት ወይም አሁን አድን ማለት ነው። ክብር ይግባውና አምላካችን በአህያ ጀርባ ላይ ተቀምጦ ሆሳዕና በአርያም የሚሉ የአእሩግ የሕፃናት ምስጋና እየቀረበለት ወደ ኢየሩሳሌም ቤተ መቅደስ ጉዞ ያደረገበት ትሕትናውን የገለጠበት ይህን ዓለም ከማይሠራ ኃጢአት መፈታቱን በምሳሌ ያስረዳበት ዕለት ነው። ተጽዕኖ ተብሎ ከሚጠራው የዐቢይ ጾም ሳምንት መጨረሻ ወይም ዕለተ ዓርብ እና ከሰሙነ ሕማማት መግቢያ ጀምሮ ያለው ሳምንት ሆሳዕና ይባላል። የክርስቶስን ነገር ሕማሙን፣ ስቅለቱን፣ ሞቱን፣ ትንሣኤውን ሆሳዕና ተብሎ ዓለምን ማዳኑ የሚናገሩ ቅዱሳት መጻሕፍት የሚነበብበት አምላካችን ለሰው ልጅ ማዳን መከራ መቀበሉና የማዳን ስራው በሰፊው የሚታወጅበት በሰሙነ ሕማማት ለሚያርፉ ምዕመናን ጸሎተ ፍትሐት የሚደረግበት ወንጌሉ በአራቱ ማዕዘን የሚሰበክበት ሳምንት ነው። ከዚያም አያይዞ ሰሙነ ሕማማት ይቀጠላል። ወቅቱም የክርስቶስን ነገር ሕማሙና ዓለምን ያዳነበት ጥበቡን የምንሰማበት ሳምንት ነው። በሞቱ ሞታችንን አጥፍቶ መንግሥቱን እንድናወርስ የፈቀደልን ልዑል እግዚአብሔር ስሙ የተመሰገነ ይሁን።